ስለ ሐቢባችን ማውራት ቀጥለናል። ክፍል 13 ላይ ደርሰናል። እናንተም ሼር አደራረጋችሁ በጣም ደስ ይላል፣ አመሰግናለሁ። አሁንም ሼር በማድረግ አግዙኝ። እንቀጥላለን። ቢስሚላህ። ነቢያችን አለይሂ ሰላቱ ወሰላም አንድ ጊዜ እየተጓዙ ሳለ ዑመር አጠገባቸው ነበርና ዑመርን እጁን እንደዚህ ጨመቅ አድርገው ያዙት። ሲይዙት ዑመር ደስ የሚል ስሜት ተሰማው። ከዛ ነቢዩም ሰለላሁ ዐለይሂ ወሰለም ዑመር ምን ያህል ትወደኛለህ አሉት። በጣም እወዳችኋለሁ አላቸው። ከንብረትህ በላይ ትወደኛለህ አሉት። አዎ ከንብረቴ በላይ እወዳችኋለሁ። ከቤተሰብህ በላይ ትወደኛለህ አለ። አዎ ከቤተሰቤ በላይ እወዳችኋለሁ። ከልጆችህ በላይ ትወደኛለህ አሉት። አዎ ከልጆቼም በላይ እወዳችኋለሁ አለ። እሺ ከነፍስህ በላይ ትወደኛለህ አሉ። ዑመር የዛን ሰዓት ቆም አለና አይ ከነፍሴ በላይ አልወዳችሁም አላቸው። ሲላቸው እጁን ለቀቅ አረጉና አይ ይቀርካል ዑመር ይቀርካል አሉት። ከዛ ይሄን ሐዲስ የሚያወራው ልጅየው አብዱላህ ኢብኑ ዑመር ነው። አብዱላህ ኢብኑ ዑመር ነው ይሄን ሐዲስ ሲያወራ የነበረውና ዑመር ኢብኑ አልኸጣብ እንደዛ ለቀቅ ሲያደርጉት ወጣ ብሎ ብቻውን ገንጠል ብሎ ቆመ ይላል። ጎንጠል ብሎ ቆሞ ትንሽ አሰባሰበና ተመልሶ መጣና ወደ ነብዩ ጋር ያ ረሱላህ በጣም ወዳችኋለሁ ከነፍሴም በላይ ወዳችኋለሁ አላቸው። ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም አልአነ ያ ዑመር አሉት። እንግዲህ አሁን ሞልቷል አሉ ነብዩን ሰለላሁ ዐለይሂ ወሰለም ደስ አላቸው። ከዛ ልጅ አብዱላህ ኢብኑ ዑመር ይሄን ያየውን ክስተት ዑመርን ሄዶ ይጠይቀዋል። በሌላ ሪዋያ ላይ ዑመር ስለ ሐቢባችን አሁንም እያወራን ነው። ክፍል 14 ላይ ደርሰናል። ጣፋጭ ታሪክ ነው የዛሬ ይዤላችሁ የመጣሁት። በደንብ አዳምጡኝ፣ ሼር ማድረግም አትርሱ። ቢስሚላህ። ነቢያችን አለይሂ ሰላቱ ወሰላም ነብይነት መልእክት ከመነገራቸው በፊት ሪሳላው ከመምጣቱ በፊት ኸዲጃን አግብተው ከኸዲጃ ልጆች ነበሯት። 3 ሴት ልጆች ነበሩ። ከነሱ ውስጥ ትልቀኛዋ ዘይነብ ቢንት መሐመድ ትባላለች። ዘይነብ ቢንት መሐመድን አቡል ዓስ ኢብኑ ረቢዕ የተባለ የአክስቷ ልጅ ሊያገባት ይፈልጋል። ከዛ በኋላ ቀጥ ብሎ ነብዩን መጥቶ ይጠይቃቸዋል። መሐመድ ሆይ ልጃችሁን ላገባ ፈልጋለሁ ዘይነብን ብሎ ፍቃድ ይጠይቃቸዋል። እሳቸውም እሺ ግን እስቲ ላስፈቅዳት እሷ ፍቃድም አስፈላጊ ስለሆነ ላማክራት እሷን ልጄን ብለው ወደ እሷ ጋር ሄዱና ዘይነብ ሆይ አቡል ዓስ ኢብኑ ረቢዕ የተባለ አክስትሽ ልጅ ሊያገባሽ ይፈልጋል፣ ምን ትያለሽ? ምን ታስቢያለሽ? አሉ። ደስተኛ ሆነች፣ ፈገግ አለች። አንዳንድ ሪዋያዎች ላይ እንደው በፈገግታ ፊቷ ቀላ እስኪል ድረስ ፈገግ አለች። በቃ ፍቃደኛነቷን ገለጸች ማለት ነው። ነብዩም ይሄን ፍቃድ ተቀብለው ዳሯት ለአቡል ዓስ ኢብኑ ረቢዕ። በሰርጓ ቀን ኸዲጃ ኡሙና ኸዲጃ ጌጥ አንድ ቆንጆ ጌጥ የራሷ የምትወደውን ጌጥ ስጦታ ትሰጣታለች ለልጇ ለትልቋ ልጇ ማለት ነው። ይሄን ጌጥ ወስዳ ትዳራቸው ቀጠለ። ትዳራቸውም በጥሩ ሁኔታ ሄደው ልጅም ወለዱ። ከጊዜ በኋላ ሪሳላ መጣ። ነብያችን ሰለላሁ ዐለይሂ ወሰለም የነብይነት መልእክት ተሰጣቸው። ከዛ በኋላ እስልምናን በደንብ ተውሂድን ማሰራጨት ማስተማር ጀመሩ።